ሰው ቢያከብር ምን ያደርግልሃል ብራዘር? አንድ ነገር ልንገር፣ እዳ እኮ ነው። ነገ ላይ ያዋርድህ እኮ ነው። አንድ ጊዜ የሆነ ገጣሚ ያለውን አልሰማህም? እናቱን የሆነ ነገር አረጉበት እና ለነሱ ግጥም ይጽፋል። ጠላቴ ሆይ ከፍ በል ከፍ በል ከፍ በል፣ ከዛ ላይ ስትወርቅ አጥንት እንዳይተርፍ። ከፍ ያረጋቸው ምን ሊላቸው ነው ማለት ሊቀሰቅሰው። ሰው በጣም ከፍ ካረገ ራሱ መፍራታል። ዓለም በጣም ከወደደች ራሱ እቺ ኢየሱስን ያልወደደች ዓለም ምን ነው አጨበጨበች ለለ ማለት አለ። ቢምቢና አገልጋይን የሚገለው ጭብጨባ ነው። በጣም አይቶ ከሆነ ቢምቢ እየተባለላት ነው የምትገደለው። እና አንዳንድ ያላስተዋሉ ቢምቢዎች ሄዳ አንዷን እናቷን ምን አለቻት? እንዴት ዋልሽ አለች ቢምቢው። ሰዎች እንዴት እንደሚወዱ ሲያጨበጭቡልኝ ነው አሉት አለች። ኧረ እየገደሉሽ። ምን አይነት አመለካከት ነው በኢየሱስ ሐላት ማለት ትክክለኛና ደስ የሚል ነገር ነው ያወራው፣ ማለት ውስጥ የሚገባ ነገር ነው ያወራው። ምክንያቱም አብዛኛውን ሰው ካያችሁ አሁን አርቲስትም ብትሉ በቲክቶከርም ብትሉ በምንም ብትሉ በጣም የተሰቀለ ሰው፣ ስሙ በጣም የተነሳ ሰው፣ ሰዎች በጣም ቦታ የሰጡት ሰው፣ ከፍ ያደረጉት ሰው ቶሎ ሲዋረድና እንዲሁም አብዛኛውን ካያችሁ ትዳር ቲክቶክ ላይ የሚያደርጉ ሰዎች ምናምን ቶሎ ይፈርሳል ምናምንና ያ ምንድነው ሰው ቦታ በጣም ይሰጠናል። ቦታ በጣም በሰጣችሁ ቁጥር ከናንተ ትንሽ ምክንያት ይበቃል እናንተን በደንብ ለመጣል ማለት ነው። በጣም ብዙ ነገር ሰርታችሁ በጣም ብዙ ነገር አድርጋችሁ ትልቅ ቦታ ሰጥቷችሁ ግን ትንሽዬዋ ነገር እናንተን ለመጥላትና ስማችሁን ለማውረድ ይበቃል፣ በቂ ነው ማለት ነው። ስለዚህ ሶሻል ሚዲያ ላይ አብዛኛውን ጊዜ የግል ነገሮችን አለማውጣት፣ ከፍታን አለመፈለግ፣ ከሰው መወደስን አለመፈለግ ጥሩ ነው ብዬ አስባለሁ። ምክንያቱም አወዳደቁ በጣም ከባድ ነው።